ሰላም አለይኩም ወራህመቱላሂ ወበረካቱ። እንዲያውም ክርስቲያን ወገኖቼ ሰላም ብያለሁ። እዚህ ጋር በምስል የምታዩት ሳራ ትባላለች። እሷም እንግዲህ ከዲጃ የሞተችበት ቢሮ ውስጥ እዛ መክተብ ውስጥ ከነሱ ጋር ከነበረችው ከሶስቱ ኢትዮጵያኖች አንዷ ናት። ምን ደርሳለች ምን ሆናለች የሚለውን እስኪ በመጨረሻ ምን ይነግራችኋለሁ። ቮይስ አለ ከነሱ ጋር የነበረች አንድ ሰምተን እንምጣ። ከሞተች በኋላ ነው ወኔ በህይወት እንዳለው ለቤተሰቦቼ ልናገር ነው ብዬ በፖሊሶች ጠይቄ ነው ስልኬን ራሱ የሰጡኝ እና አንድ ልጅቷም ደግሞ ኢትዮጵያ 3 ነበርን ከከዲጃ ጋር ከዲጃ ሞተች። ያው ሁለት ቀረን። የቀረችው ደግሞ በጣም ቀጥቅጧት መጥቷት ነበረ ከዲጃን ሳይመታት በፊት። እሷም በሞት መካከል ነው እግዚአብሔር ያዳናት። በቃ አይኗ ሁላ በጣም ቀላልቶ ነበረ። አሁን ግን ተሽሏታል እና ቢሻላትም አሁን ደግሞ ራሷን አታውቅም ብታይ በእናትሽ እሱን ራሱ ጨምሮ በቃ እዚህ ያለ ነው እየቀረ ነው እንኳን በቃ አሁን ከሞታችን ቢያድኑ በአሪፍ ነበር። አሁን ራሱ ተቆልፈን አይደል ያለ ነው። የተመታችዋ ደግሞ አሁን ራሷን መቆጣጠር አትችልም። ራሷን በቃ የጭንቅላ ችግር አጋጠማት ማለት ነው። በጣም ያኔ መታት። በቃ አሁን የእብደት መንፈስ ምናምን አለባት። ማታ ማታ አተኛም በይ ምግብ አትበይ አትበላም በይ በቃ ሳተኛ ነው የምታድረው። እየተራመደች ነው የምታድረው። በቃ አበደች በያት። እንደሰማችሁት ነው። እቺ ሳራ እንግዲህ በጣም ሲመታት አይኗን ሙሉ ጎርቷታል። በጣም ሲቀጠቅጣት ነበረ። ያው ከልጅ እንግዲህ አልቻለችም ወደ አኺራ ሄደች። እቺ ደግሞ ያው የጭንቅላት የአእምሮ በሽታ ሆነ አጋጥማት ያው መክተብ ውስጥ እያወራች ትዞር ነበር አሉ። ራሷን ራሱ መቆጣጠር አትችልም። ሽንቷን ራሱ ልብሷ ላይ እንደምትሸና ነበር የነገሩኝ። እና እችኛዋ ደግሞ አንደኛዋ ከነሱ ጋር ያለችው መሰረት የምትባለው እንግዲህ ያኔ ፖሊሶቹ ሲመጡ ስልኳን ተቀብላ ቤተሰቦቼ ጋር መደወል አለብኝ ደህና እንደሆነ ማሳወቅ አለብኝ አለች። ስልኳን ሰጣት። ሳራን ደግሞ እንግዲህ ያው ሳያወት በጣም ስለደከመችም ምን ስላለችም ወደ ሀገሯ እንድትሄድ አርግቷል። ትናንትና ማታ በሰላም ወደ ሀገሯ ገብታለች። ግን አሁን ጥሩ ከሆነ ጤንነቷ ጥሩ ከሆነ እስኪ አንድ ቀን ደውለን አናግረን ያለውን ነገር ከሷ በደንብ እናጣራለን ማለት ነው። ይሄ አረመኔ እህቶቻችን ሲጨፈጭፍን ሲደበድብ ነበርና ትክክለኛውን ፍርድ ማግኘት አለበት። እሱም ከሱ ያቺ ደግሞ ኢትዮጵያ ልብሳቸውን አስወልቃ ስታስገርፋቸው የነበረችውም እሷም እዛ ቤት ውስጥ ነበረች። እሷ ነበረች እየደወለች እየጠራች እያስገባች ክፍል ውስጥ የምታስደበድባቸው። እሷም ጭምር እዛ ከነሱ ጋር ተይዛለች። እሷ ደግሞ የሚገርማችሁ ነገር ወረቀት መኖሪያ ፈቃድ የላትም ነበር። ከሶስቱ ጋር ከዛ ከመስሪው ጋርና ከሱዳኒው ጋር በአሁኑ ሰዓት ላይ እስር ቤት ነው የሚገኙት። አንድም አለች መሰረትም። እሷንም ነገ ወይ በሚቀጥለው ቀን አቀርብላችኋለሁ። ምን ያለውን ነገር ቪዲዮ ሼር አድርጉት፣ ሪፖስት አድርጉት። እነዚህ ሰዎች ለህግ መቅረብ አለባቸው።